ሃይ እንዴት ናችሁ? ብዙዎቻችን ግብ አለን፣ ግን ስንቶቻችን ነን ግባችን የሚያስፈራን ወይንም ስንቶቻችን ነን ግባችን ስናስበው የሚያስደነግጠን? ዛሬ ላወራችሁ የፈለኩት የተለያዩ አይነት የግብ አይነቶች አሉ ወይ የጎል አይነቶች አሉ ይላል ቦብ ፕሮክተር እና እነሱን አይነቶች ነው ሼር ላረጋችሁ የፈለኩት። ወደ ዲስከሽኑ እንግባ። ታይፕስ ኦፍ ጎልስ ይላል ቦብ ፕሮክተር። 3 አይነት ጎል ታይፖች አሉ። የመጀመሪያው ጎል ታይፕ ኤ የሚባለው ጎል ነው ይላል። ታይፕ ኤ የሚባለው ጎል ማለት ኦልሬዲ ከዚህ በፊት የማረገውን ነገር ወይንም ከዚህ በፊት አድርጌው የማውቀውን ነገር እንደገና ማድረግ ማለት ነው። ለምሳሌ ኦልሬዲ ስልክ ገዝቻለሁ፣ ሳምሰንግ ስልክ አለኝ፣ ጋላክሲ ነው እና እሱ ስልክ ስላረጀ አዲስ ሳምሰንግ ስልክ መግዛት ወይም አዲስ ሳምሰንግ ጋላክሲ መግዛት ጎል ሊሆን ይችላል። እሱ ከሆነ ታይፕ ኤ የሚባለው ጎል ነው። ወይንም ኦልሬዲ መኪና ያለው ሰው ሌላ መኪና መግዛት ሲያስብ፣ ወይ ደግሞ በስራ ቦታ ስናየው ላስት ይር የሰራነውን ወይም ላስት ይር አቺቭ ያደረግነውን ጎል ዲስ ይርም እሱን አቺቭ ማድረግ ፈልጋለሁ ስንል ወይ ትንሽ እየጨምረንበት አቺቭ ማድረግ ፈልጋለሁ ስንል ይሄ ጎል ነው፣ ግን ታይፕ ኤ ጎል ነው። ኦልሬዲ እንዴት እንደምንሰራው ያንን ነገር እናውቃለን። ስለዚህ እኛን አይለውጠንም። ላስት ይር የሰራሁትን ነገር አሁንም ደግሜ የምሰራው ከሆነ እኔን አያሳድገኝም። ፕሮብሌሙ እሱ ነው። ሁለተኛው ደግሞ ታይፕ ቢ የሚባለው ጎል ነው ይላል። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። ሁለተኛው ደግሞ ታይፕ ቢ ደግሞ ምን ማለት ነው? ከመጀመሪያው ከፍ ያለ ነው፣ ትልቅ ግብ ነው፣ ግን እንዴት እንደምናሳካው ፕላን የምናወጣለት አይነት ነው። ለምሳሌ አሁን ያለኝ ሳምሰንግ ስልክ ነው፣ ሌተስት አይፎን ፕሮ ነው የምፈልገው እላለሁ። ከዛ ግን አይፎን ፕሮን እንዴት እንደማገኘው ደግሞ ፕላን አወጣለሁ። ላይክ አውቀዋለሁ፣ አይ ካን ሲ ኢት። ለምሳሌ ይሄንን ነገር ሰርቼ ይሄንን ፕሮጀክት ሰርቼ ይሄን ያህል ብር ባጠራቅም ወይንም ከደሞዜ ይሄን ያህል ብር ብቆጥብ ወይንም አሜሪካ ያለውን ጓደኛዬን ወይንም የቤተሰብ አባል እንደዚህ ብየው እንደዚህ ቢለኝ እሺ ቢለኝ ወይንም የሆነች ልጫረታት የፈለኳት ያሰብኳት ነገር አለች፣ እቺን ጨረታ ባሸንፍ ከዚህ ጨረታ በማተርፈው ብር ብለን ፕላን የምናረገው ነገር ሲሆን ኦልሬዲ ምን እንደምናደርግና ያንን ግብ እንዴት ልናሳካው እንደምንችል ይታየናል መንገዱ። ይሄ ከመጀመሪያው እንዳልኳችሁ የተሻለ ግብ ነው፣ ግን ይሄኛውም አያሳድገንም። የሆነ እማናቀው ከዚህ በፊት ያልሄድንበት አዲስ ቦታ አንሄድም። ከዚህ በፊት ያላረግነውን አዲስ ነገር አናረግ። ከዚህ በፊት ያላየሁትን ወይም ያልሞከርኩትን አዲስ ነገር አልሞክርም። ኦልሬዲ ከዚህ በፊት ያደረግኳቸው ነገሮች ወይንም ወደፊት የማረጋቸው ግን እንዴት ላደርጋቸው እችላለሁ የሚለውን እማቀው ስቴፕ ነው። ሰዎች ይሄንን ጎል የሚያወጡት የምፈልገው ጎል ብለው ሳይሆን ምንድነው የሚለው ቦብ፣ ይሄ ጎል እኔ አፎርድ ማድረግ የምችለው ወይንም እኔ ላሳካው የምችለው ይሄንን ጎል ነው ብለው አስበው ነው ያንን ጎል የሚያወጡት። ለምሳሌ አሁን ላይ የወር ደሞዙ 20 ሺህ የሆነ ሰው የዛሬ ዓመት የወር ደሞዜ 50 ሺህ እንዲሆን እፈልጋለሁ ብሎ ፕላን ሊያደርግ ይችላል። ፕላን ቢ ኦር ጎል ቢ ሊሆን ይችላል። ይሄ ከዛ ግን እንዴት የሚለው ይታየዋል። ላይክ ይሄንን ፕሮጀክት ስጨርስ አለቃዬ ፕሮሞት ቢያደርገኝ ከዛ በኋላ ከ6 ወር በኋላ ደግሞ ስራ ፈልጌ ሌላ ቦታ ብቀጠር በዚህን ያህል ልቀጠር እችላለሁ ብሎ የሆነ የሚያየው ፕላን አለ። እሱ ስቲል አሪፍ ፕላን ነው፣ አሪፍ ጎል ነው፣ ግን እንዳልኳችሁ እኛን የሚያሳድግ ጎል አይደለም። የመጨረሻውና ሶስተኛው ታይፕ ደግሞ ታይፕ ሲ ጎል ይባላል። ይሄኛው ደግሞ ሄደን የማናቅበት ቦታ ለመሄድ መወሰን ወይንም ከዚህ በፊት አርገነው የማናቀውን ወይንም እንዴት ሊሳካ እንደሚችል ጭራሽ የማናቀውን ነገር ፕላን ማድረግ ማለት ነው። ትንሽ ሌላ ምሳሌ ለመጨመር እዚህ ጋር ለምሳሌ በጉዞ ብናስበው ከቤት ተነስቼ ስራ ቦታ መሄድ፣ ይሄ ጎል ኤ ሊሆን ይችላል። ምክንያቱም ሁልጊዜ አደርገዋለሁ፣ ሁልጊዜ እንዴት እንደማደርገው አውቃለሁ። ተነስቼ ቢሮ እሄዳለሁ፣ ከቢሮ ቤት እመለሳለሁ። ወይንም ከአዲስ አበባ አዳማ ድራይቭ ማድረግ ብንፈልግ ወይንም ደብረ ብርሃን ድራይቭ ማድረግ ብንፈልግ እንዴት እንደምንሄድ መንገዱን የምናውቀው ከሆነ ከዚህ በፊት የሄድንበት ከሆነ ይሄ ታይፕ ኤ ጎል ነው። ታይፕ ቢ ጎል ማለት ምን ሊሆን ይችላል? ለምሳሌ ከአዲስ አበባ ተነስቼ ድሬዳዋ ሄዳለሁ ሊሆን ይችላል እና ከዚህ በፊት አርገነው ማናቀው ሊሆን ይችላል። ከዚህ በፊት ከአዲስ አበባ ድሬዳዋ ሄጄ ማላቅ ከሆነ ሄጄ ማላቅበት ቦታ ልሄድ ነው፣ ግን እንዴት እንደማደርገው ግን አውቃለሁ። ለምሳሌ በትራንስፖርት ከሆነ የምንሄደው መናኸሪያ ሄዳለሁ፣ እንደዚህ አይነቱ መናኸሪያ ሄዳለሁ፣ ከዛ ሳፈራለሁ፣ ከዛ በቀጥታ ድሬዳዋ ካገኘው ድሬዳዋ፣ ካለበለዛ መጀመሪያ እዚህ ቦታ ሄጄ ከዛ ደግሞ እዚህ ቦታ ሄጄ ከዛ ድሬዳዋ ገባለሁ የሚል ፕላን እናወጣለን። ይሄ
ልናየው የምንችለው ፕላን ነው። በጉዞ ስናስበው ታይፕ ሲ ፕላን ሊሆን የሚችለው ደግሞ የት ነው? ሄደን የማናቅበት እና በቀላሉ ፕላን ልናረገው የማንችለው ነገር። ለምሳሌ ከሀገር ወጥቶ የማያቅ ሰው አሜሪካ ደርሼ እመለሳለሁ ወይም አሜሪካ መሄድ እፈልጋለሁ ቢል እንዴት ነው ሊያሳካው የሚችለው? የትራንስፖርቱ ብቻ ሳይሆን የቪዛው ችግርም አለ እና ደግሞ አሜሪካ ደግሞ ሄዶ ምንድን ነው የሚሆነው? እንደዚህ ስትሬች የሚያደርገን አይነት ጎል ሲሆን ነሰሰርሊ አሜሪካ መሄድ በራሱ በጣም ኢንስፓየር የሚያደርግ ትልቅ ጎል ነው ለማለት ሳይሆን፣ ግን አድርገን የማናቀው እና እንዴት ልናሳካው እንደምንችልም የማይታየን አይነት ሲሆን እሱ በጣም አሪፍ ጎል ነው። የኔን ጎል ሲ እነግራችኋለሁ። የእናንተ ጎል ሲ ምንድን ነው? እና ደግሞ ስንቶቻችን ጎል ኤ ላይ ስታክ አድርገናል? ስንቶቻችንስ ጎል ቢ ላይ ስታክ አድርገናል? ጎል ኤ በጣም the worst ጎል ነው። ምክንያቱም አንድ መምህር የ8ኛ ክፍል ሲያስተምር 1 ዓመት ያስተምረዋል። the same ካሪኩለም እንደገና ያስተምረዋል። the same ካሪኩለም እንደገና ያስተምረዋል። በአራተኛው ዓመት ላይ ይሄንን ካሪኩለም ነው ማስተምረው ብሎ ፕላን ማድረግ ወይም ጎል ማውጣት አያስፈልገውም። ኦልሬዲ 3 ጊዜ ደጋግሞ አድርጎታል። ሶ ምንም የሚማረው ነገር የለም፣ የሚያጠናው ነገር የለም፣ ራሱን የሚያሳድግበት ነገር የለውም። ግን 8ኛ ክፍል አስተምሮ በሚቀጥለው 9ኛን አስተምራለሁ ብሎ ጎል ቢይዝ አሪፍ ነገር ነው። እሱ ጎል ታይፕ ቢ ይሆናል ማለት ነው። ምክንያቱም 9ኛ ክፍል አርጎት አያውቅም። አዲስ ነገር ያነባል፣ አዲስ ነገር ይማራል። ግን እንዴት እንደሚያደርገው ደግሞ ያውቃል። ለምሳሌ የ8ኛ ክፍል አስተማሪ ሆኖ የሆነ አመቱን ላናስቀምጥለት እንችላለን። በ1 ዓመት ወይ ከ2 ዓመት ከ3 ዓመት በኋላ ላንል እንችላለን። ግን እኔ አሜሪካ ኦክስፎርድ ዩኒቨርሲቲ ነው አስተማሪ መሆን የምፈልገው ቢል፣ ግን ያ ሰው ጎል ታይፕ ሲ ነው ማለት ነው። ኦፍኮርስ ጎል ታይፕ ሲ የሚሆነው ያንን ነገር እንዴት እንደሚያደርገው ካላወቀ እና ትልቅ ስትሬች የሚያደርገው ጎል ከሆነ ማለት ነው። እንደዛ አይነት ጎል ሲሆን እኛን ስትሬች ያደርገናል፣ ያሳድገናል። ስለዚህ ስንቶቻችን ጎል ታይፕ ሲን አግኝተናል? እሱን ሼር አድርጉኝ። የኔ ጎል ታይፕ ሲ ይሄንን ቻናል ቢልድ የማደርግበት ነው የኔ ጎል እና አልቲሜትሊ ጎሌ 1 ሚሊዮን ሰብስክራይበር ይኖረኛል ናው። አይሆፕ እናንተም እየሳቃችሁ ነው። እንዴት እንደማደርገው አላቅም። የኔን አይነት ኮንቴንት የሚያዘጋጁ ሰዎች ኢትዮጵያ ውስጥ አድርገውት አይቻላቅም፣ ግን እሱን ነው ማድረግ የምፈልገው። ታይፕ ኤ ጎል ቢሆን 1000 ሰው ወይ 2000 ሰብስክራይበር አግኝቼ ከዛ ገንዘብ ሜክ ማድረግ ጀምራለሁ ሊሆን ይችላል ታይፕ ኤ። ከዚህ በፊት ሌላ ቻናል ላይ አድርጌዋለሁ፣ ግን ምንም ለውጥ የለውም። ፕላን ቢ ደግሞ ወይም ታይፕ ጎል ቢ ደግሞ ሲሆን ሜቢ 100,000 አደርገዋለሁ። በቃ 100,000 እኮ ኮምፎርታብል የሆነ ላይፍ ይሰጠኛል፣ አሪፍ ገቢ ያገኝበታለሁ ምናምን፣ ስለዚህ እሱ ይበቃኛል ልል እችላለሁ። ግን የምፈልገው ሚሊዮኖችን መድረስ ነው። ሚሊዮን ሰብስክራይበሮች ኖሮኝ ኤቭሪ ዊክ ቪዲዮዎቼ በሚሊዮን ሰዎች እየታዩ ሚሊዮን ሰዎችን እየጠቀሙ ለሰዎች ቫሊዩ አድ የሚያደርግ አይነት ቻናል ቢልድ ማድረግ ነው የምፈልገው። ስለዚህ ይሄን እንዴት እንደማደርገው አላቅም፣ ግን አደርገዋለሁ። የኔ ጎል ሲ ይሄ ነው። ለዛሬ ያሰብኳት እችን ትመስላለች። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ